ሰላም ውድ ተመልካቾቼ፣ ይርዳው ጤናው ጎበዝ አንባቢ እንደሆነ ታውቃላችሁ? የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች እማዬ ወዬ አባዬ የተወለደ ባህር ዳር፣ አንቺስ? ሻሸመኔ፣ እኔስ አዲስ አበባ። ታዲያ እንዴት ልንገናኝ ቻልን? አንጋፋውና የጥራት ምልክት የሆነው ድርጅታችን ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ፋብሪካ አሁን አዲስ ዘመናዊ የጌጣጌጥ የብረት በሮችን በማምረት ወደ ገበያ መጥቷል። ዘመናዊ ውብና ጠንካራ የሆኑ በሮችን ለመኖሪያ ቤቶች፣ ሆቴሎች፣ ኮንዶሚኒየሞችና ቢሮዎች ተስማሚ የሆኑ የእንጨት ባህር ያላቸው ድምፅ የማያሳልፉ እርጥበት የማያበላሻቸውና የላቀ የቴክኖሎጂ የቀለም ቅብ ፓውደር ኮትኝ የተቀቡ በፓስወርድ በአሻራና በቁልፍ የሚከፈቱ ከ6 እስከ 10 የሚደርስ የቁልፍ ተወርዋሪ ያላቸው በሮችን በተለያየ ዲዛይንና የቀለም አማራጭ አዘጋጅተናል። ኮስፒዶር በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነቱ የተጠበቀ የግል ማህበር። አንድ አለቃ አያሌውና መጋቢ አዲስ እሸቱ። ጋዜጠኛ መሰለ መንግስቱ እግር ኳስን በሬዲዮ ተመልከቱ የሚለውን ፕሮግራሙን ሲጀምር ከጠራቸው የመጀመሪያዎቹ እንግዶች አንዱ እኔ ነበርኩ። እኔ እግር ኳስን 90 ደቂቃ ሙሉ ቁጭ ብዬ ተመልክቼ አላውቅም። ትዕግስቱም የለኝ፣ እሰለቻለሁ። ከሱ ይልቅ ከ90 ደቂቃው ጨዋታ ላይ ተጨምቀው በጥቂት ደቂቃዎች የቀረቡ ሃይላይቶችን ቁጭ ብድግ እያልኩ እከታተላለሁ። በሃይላይት መልክ የሚቀርቡትን የጨዋታው አንኳር ክንውኖች መመልከት እጅግ ያስደስተኛል። መሰለ ሲጠራኝ ለመጀመሪያ ጊዜ 90 ደቂቃ ቁጭ ብዬ ልመለከት ነው። ይህ ልቀበለው የማልችለው ግብዣ ቢሆንም መቅረት አቃተኝ። ምክንያቱም ለመጀመሪያ ጊዜ መሰለ መንግስቱ ፈርቀዳጅ ሆኖ የጀመረው ይሄ ፕሮግራም ለዓይነ ስውሮች ምን ያህል ጠቃሚ እንደሆነ ገባኝ። ታክሲ ነጂዎችን ጨምሮ ታላላቅ የአውሮፓ ጨዋታዎችን ለመመልከት ሲሉ ከሥራ ገበታቸው ለሚጎድሉ የእግር ኳስ አፍቃሪዎችም ምን ያህል ጠቃሚ ፕሮግራም እንደሆነ ተገነዘብኩ። ይህን ተናግሬ መሰለ መንግስቱን ለማመስገን ስል ለእኔ አሰልቺ የሆነውን 90 ደቂቃ ለመጀመሪያ ጊዜ ለመጋፈጥ ወሰንኩ። ጥሪውን ተቀብዬ ስቱዲዮ ተገኘው። አድናቆቴን ተናገርኩ። አንተ ፈርቀዳጅ ሆነህ በጀመርከው ፕሮግራም ዓይነ ስውራን እግር ኳስን መመልከት ጀምረዋል። ሠራተኞች በእግር ኳስ ሰበብ ሥራ እንዳይፈቱ ምክንያት ሆነሃል ብዬ አመሰገንኩት። መሰለም ታገል እንዳለው ማየት ለተሳናቸው ብሎ ሲጀምር አቋረጥኩትና እኔ ማየት ለተሳናቸው አላልኩም አልኩት። መሰለ ደነገጠ። በቀጥታ ስርጭት ላይ ነን፣ ስለዚህ ቶሎ ብዬ ተናገርኩ። ማየት ለተሳናቸው ሳይሆን ለዓይነ ስውራን ነው ያልኩት ብዬ ሐሳቤን አብራራው። ዓይነ ስውር ማለት ዓይን የሌለው ሳይሆን በስውር የሚያይ ነው። እነሱ ዓይነ ስውር ስለሆኑ በስውር ያዩናል። እኛ ደግሞ ዓይነ ግልጽ ስለሆንን በግልጽ እናያለን ማለቴ ነው አልኩት። በእኔ እምነት ማየት የተሳነው የሚለው ቃል የሚወክለው የማያስተውልን ሰው ነው። እዚህ መደምደሚያ ላይ ያደረሱኝ ከዚህ በኋላ የማስታውሳችሁ 4 ደማቅ ሰዎች ናቸው። እነሱም አለቃ አያሌው ታምሩ፣ መጋቢ ሐዲስ እሸቱ ዓለማየሁ፣ የት ነበርሽ ንጉሴና ገጣሚ ቴዎድሮስ ጸጋዬ ናቸው። በሕይወት ዘመኔ ከአንድ ዓይነ ስውር ቤት ለመጀመሪያ ጊዜ የተገኘሁት በ1987 ዓ.ም ታኅሳስ ወር ላይ ነው። አለቃ አያሌው ታምሩ ይባላሉ። የቀጠሩኝ ተክለ ሃይማኖት ቤተ ክርስቲያን ጀርባ ከሚገኘው
መኖሪያ ቤታቸው ነው። ከ1984 ዓ.ም ጀምሮ በርካታ የጥበብ ሰዎችን፣ የሃይማኖት አባቶችን፣ ባለሥልጣኖችንና ልዩ ልዩ ባለሙያዎችን በስሜና ባዩ ወልደ ሚካኤል በተባለው የብዕር ስሜ ቃለ መጠይቅ አድርጌያለሁ። በአብዮታዊ ዲሞክራሲ ጋዜጣ፣ በእፎይታ ጋዜጣና መጽሔት፣ በአዲስ ዘመን ጋዜጣ ለተሰንበትና በቁም ነገር መጽሔት። ሁሉም እንግዶቼ የየራሳቸው አስገራሚ ትዝታ አላቸው። የአለቃ አያሌውን ቃለ መጠይቅ ለየት የሚያደርገው ምንድን ነው? የረቀቁ ሊቅ ናቸው። የሐሳባቸው ጥልቀት፣ የቋንቋቸው ድምቀት፣ በዚያ ላይ ያለምንም መደነቃቀፍ ጥርት ኩልል ብሎ የመውረዱን ነገር ስመለከት እያወሩልኝ ሳይሆን የሆነ መጽሐፍ በራእይ ተገልጦላቸው የሚያነቡልኝ ነበር የመሰለኝ። ቃለ መጠይቄ በገና በዓል ዙሪያ ነው። ከቃለ መጠይቁ በኋላ ጋዜጣዬ ላይ ብቻ ሳይሆን በእኔም አእምሮ ታትሞ የሚቀር ብዙ ዕውቀት ሰበሰብኩ። አንዱ የገና ዛፍ እና የገና አባት ጉዳይ ነው። ከነኚህ ሁለት ነገሮች ጀርባ ያለውን ክርስቶስንና ልደቱን የመጋረድ ተልእኮ ዘርዝረው ነገሩኝ። ከእርሳቸው የሰማሁትን ለገጣሚ መስፍን አሸብር አጫወትኩት። መስፍን ምንም ስሜት በሌለው ልሙጥ ፊት አድምጦኝ ተለያየን። ይህን በነገርኩት ማግስት እየተጣደፈ ቢሮ የመጣና ታገል እውነት ነው ሲል ጮኸ። ምኑ አልኩት ደንግጬ። ኢንሳይክሎፒዲያ አገላበጥኩ። አለቃ ታየ ያሉ እውነት ነው አለኝ። ያ እውነት ሰብአ ሰገል መጡ የተባለውን ግጥም ለመጻፍ ምክንያት ሆነኝ። ይህ ግጥም በ2015 ዓ.ም ክፍት ነው በሚል ርዕስ በታተመው የመንፈሳዊ ግጥሞቼ ስብስብ ውስጥ ሰብአ ሰገሎቹ በሚል ርዕስ ሲካተት ከግጥሙ ግርጌ የግጥሙ ሐሳብ የመነጨው ከአለቃ አያሌው ጋር ከነበረኝ ቆይታ መሆኑን ገልጫለሁ። ሌላው መጋቢ ሐዲስ እሸቱ ናቸው። መጋቢ ሐዲስ ለእኔ የዘመናችን ዘርአ ያዕቆብ ናቸው። አንድ ቀን እቤታቸው ምሳ ጋበዙኝ። ቤታቸው ስደርስ ትንሿን ኢትዮጵያ ተመለከትኩ። ከተቃዋሚው እስከ ደጋፊው ፖለቲከኛ፣ ከአርቲስት እስከ ጋዜጠኛ፣ ከአትሌት እስከ ምሁሩ፣ ከኡስታዝ እስከ ፓስተሩ ያልተጠራ ሰው የለም። ሁላችንም በመጋቢ ሐዲስ ቤት ማዕድ ብቻ ሳይሆን ፍቅርንም መከባበርንም ተካፈልን። በዚያን ቀን ልዩነትን አክብሮ ተስማምቶ ስለ መኖር ሲያስተምሩን የኖሩት መጋቢ ሐዲስ የሚሉትን ኖረውት አሳዩን። በነገራችን መሃል ከኚህ ታላቅ ሊቅ ከመጋቢ ሐዲስ እሸቱ ጋር የተዋወቅኩት ከ10 ዓመት በፊት ነው። የሆነ ቀን ላይ የእጅ ስልኬ ጮኸ። አነሳሁት። እንደምነህ ታገል፣ መጋቢ ሐዲስ እሸቱ ነኝ ሲሉኝ ሳላስበው ከተቀመጥኩበት ወንበር ብድግ ብዬ ነበር ያናገርኳቸው። ያን ቀን ደውለው ምን እንዳሉኝ፣ የት እንደወሰድኳቸውና በወሰድኳቸው ስፍራ ምን እንዳደረጉ በሌላ ጊዜ አጫውታችኋለሁ። ስለ መጋቢ ሐዲስ በሰፊው ስተረክ ሁለት የትነበርሽ ንጉሴና ቴዎድሮስ ጸጋዬ። ሦስተኛው አስደናቂ ታሪክ የትነበርሽ ንጉሴ ናት። የተለዩና የረቀቁ እይታዎቿ ሁሌም ያስገርሙኛል። አንድ ቀን እንዲህ አለችኝ፣ ስማ ታገል፣ ሁሉም ሰው አካል ጉዳተኛ በሆነበት ከተማ ውስጥ አንተ ብቻህን ባለሙሉ አካል ሆነ አብረሃቸው ብትኖር ምን የሚፈጠር ይመስልሃል? አስቤው አላውቅም አልኳት። በከተማይቱ ነዋሪዎች ከፍተኛ የሆነ መገለልና መድሎ ይደርስብህ ነበር አለችኝ። ያ እንዴት ሊሆን ይችላል አልኳት። ምክንያቱም መገለልና መድሎን ከብዛት አንጻር አስተውየው አላውቅም። የት ነበርሽ ሐሳቧ እንዳልተዋጠልኝ ብታውቅም አልሞገተችኝም። በአጭሩ አንድ ፊልም አመጣልሃለሁ ብላኝ ተለያየን። በሌላ ቀን ቃሏን አክብራ ያንን ፊልም አመጣችልኝ። ጊዜው በጣም ስለቆየ የፊልሙ ርዕስ ትዝ አይለኝም።
የፊልሙ ኮከብ ተዋናይ ባለሙሉ አካል መሆኑን ግን አስታውሳለሁ። የሚኖረው ሙሉ በሙሉ አካል ጉዳተኛ የሆኑ ሰዎች በሚኖሩበት ከተማ ነው። መስሪያ ቤቱም ሰፈሩም በተለያዩ አይነት አካል ጉዳተኞች ተሞልቷል። በመካከላቸው ሙሉ አካል ያለው አንድ ሰው እርሱ ብቻ በመሆኑ ያገሉታል። በሙሉ አካሉ እስኪያፍርና እስኪሳቀቅ ድረስ የሚደርስበትን መገለልና መድሎ ከፊልሙ ላይ ተመለከቱ። የት ነበርሽ ከፊልም ተመልካችነቷ በላይ አንባቢ ነች፣ ገጣሚም ነች። ከየት ነበርሽ ጋር ሌሎችም አስገራሚ ትውስታዎች አሉኝ። ጊዜዋ ሲደርስ አጫውታችኋለሁ። አራተኛው አስደናቂ ታሪክ ገጣሚ ቴዎድሮስ ጸጋዬ ይባላል። ነፍሰ ጡር ስንኞች የተሰኘች ድንቅ የግጥም መድብል አሳትመዋል። ቴዎድሮስ ጸጋዬ ለገጣሚ የሚያስፈልጉ ሁለት ዋና ዋና ነገሮችን ያሟላ ስብዕና አለው። በጥልቀት የሚመረምር አእምሮና በስሜት የሚነካ ልብ ባለቤት ነው። አንዳንድ ገጣሚያን የሚመረምርና የሚጠይቅ አእምሮ ባለቤት ናቸው። የሚነካ ስስ ልብ ግን የላቸውም። ከዚህ የተነሳ ለቃላት አይጨነቁም። ልቡ የሚነካ ገጣሚ የመረመረውና የተገነዘበው ነገር እስኪሰማው ይጠብቃል። የተሰማውን የሚመጥን ቃል እስኪያገኝም ያምጣል። ግጥም ማለት ምርጥ ሐሳብ በምርጥ ቃላት ነው ከሚሉት ወገን ስለሆነ ጊዜው ቢቆይም በቴዎድሮስ ጸጋዬ ነፍሰ ጡር ስንኞች የግጥም መድብል ከአእምሮ ጥልቀትና ከልብ ሙቀት የገነፈሉ ግጥሞችን ማንበቤን አስታውሳለሁ። በድንቅ ቋንቋ ተከሽነው። እንግዲህ እነኚህ አራት ደማቅ ሰዎች የጥልቅ ንባብ ውጤቶች ናቸው። በጣታቸውም በጆሮአቸውም ተክተው ያነባሉ። ግማሽ ዕድሜውን ወደፊት ምን እንደሚሰራ በማውራት የሚያሳልፍ ሰው ቀሪውን ግማሽ ዘመኑን የሚጨርሰው ያቀደውን ሁሉ እንዴት ሊያደርገው ሊፈጽመው እንዳልቻለ በማውራት ነው። ሪል አይስክሬም የልጆቹ ጉጉ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት። በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው። ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። 3. አምስተኛው አስደናቂ ታሪክ። አምስተኛው የዕለቱ ባለ ታሪክ ይርዳው ጤናው ነው። ይርዳውን የማውቀው ከ20 ዓመት በፊት ነው። ያኔ 22 አካባቢ ከሚገኘው ቤቱ አልፎ አልፎ ጎራ እያልኩ አገኘው ነበር። እኔና ይርዳውን ያግባባን ጨዋታ አዋቂነቱና አንባቢነቱ ነው። ስላነበባቸው መጽሐፍት ስትጠይቁት አይ በንባብ እንኳ ልታማም ይላችኋል። እውነቱን ነው። ይርዳው በጣቱ በርካታ መጽሐፍት አንብበዋል። ከከበደ ሚካኤል ታሪክና ምሳሌ ጀምሮ እስከ ባለቅኔ ሎሬት ጸጋዬ ገብረመድኅን እሳት ወይ አበባ ድረስ ያነበበው በብሬል ነው። በብሬል የሐዲስ ዓለማየሁን ፍቅር እስከ መቃብርና የሲሳይ ንጉሡን ሰመመን አንብበዋል። በብሬል ርዕሳቸውን እንኳ ሰምቼ የማላውቃቸውን መጽሐፍት ጨምር አንብበዋል። አንዱ መጽሐፍም በገዛ ኃጢአቴ ሲኦል ሆነ ቤቴ እንደሚባል ነግሮኛል። ይርዳው ከድሮ ዘመን ይልቅ በአሁኑ ዘመን እጅግ ደስተኛ ነው። ምክንያቱም ኦዲዮ ቡክ የሚባል ነገር መጥተዋል። ንባብ ከጣት ወደ ጆሮ ከፍ ብለዋል። በርካታ መጽሐፍት በኦዲዮ ተተርከዋል። ይህ እንደ እርሱ ማንበብ ለሚወዱ አይነ ስውራን ትልቅ የምሥራች ነው።
እናም በዚህ ዘመን ይርዳው በርካታ መጽሐፍቶችን በኦዲዮ አንብበዋል። በጆሮ ካነበባቸው መጽሐፎች መካከል እጅግ የወደደውና 3 ጊዜ የደገመው የሲሳይ ንጉሡን የቅናት ዛር እንደሆነም አጫውቶኛል። የቅናት ዛር ትረካ 12 ሰዓት ይፈጃል። አስሉት እንግዲህ ይህንን የ12 ሰዓት ትረካ ነው ይርዳው 3 ጊዜ ደጋግሞ ያደመጠው። ይህ ትጉህ አንባቢነቱ ለክቶና መዝኖ ሐሳቡን በቀላሉ የመግለጽ ችሎታውን እጅግ አዳብሮለታል። አንድ ቀን ጠየቅኩት፣ እኔ ምልህ ይርዳው በእናንተ በዓይነ ስውሮቹና በእኛ በዓይነ ግልጦቹ መካከል ያለው ልዩነት ምንድን ነው አልኩት። ከጉዳቱ አንጻር ልጀምርልህ አለኝ ይርዳው። አየታጊ እኛ ዓይነ ስውሮች አንድ ነገር ከያዝን አንለቅም፣ ቹኮዎች ነን። ለምሳሌ ጠዋት ላይ አንድ ሰው አትረባም ካለኝ ቀኑን ሙሉ እሷን ይዤ አትረባም ተባልኩ እያልኩ ሳመነዥግ ውላለሁ። እንዲህ የተባልከው አንተ ብትሆን ግን ቶሎ ትረሳዋለህ። ምክንያቱም ጠዋት አትረባም ተብለህ መንገድ ከመጀመርህ ከሆነ ጥግ ላይ ተቃቅፈውና ተጠጋግተው የቆሙ ፍቅረኛሞችን ትመለከታለህ። አሁን እዚህ አደባባይ መሃል ቆመው ይሳሳሙ ይሆን ብለህ በጉጉት ስትመለከታቸው አትረባም የመባልህን ነገር ችላ ትለዋለህ። ወይ ደግሞ በአደገኛ ሁናቴ መንገድ የሚሻገር ሰው አይተ ስጋት ይገባህና እረ እንዳትጋጭ ብለህ ስትሳቀቅ አትረባም መባልህን ትረሳዋለህ። እኛ የምናየው ነገር ስለሌለ ያችኑ ጠዋት የሰማናትን አትረባም እስከ ማታ ድረስ ሙጭጭ ብለንባት ስንቆጭም ስንበሳጭም የመዋል ዕድላችን ሰፊ ነው አለኝ። ይህን ከነገረኝ በኋላ እጅግ እየተደነቅኩ ጥቅሙን ደግሞ ንገረኝ አልኩት። ጥቅሙማ የሚታወቀው እኔና አንተ አንድ ክፍል ስንማር ነው። እኔ ምንም አላይም። በማየት ስለማልናጠብ ሙሉ ትኩረቴ መምህሩ ላይ ነው። ስለዚህ ካንተ የተሻለ ትምህርቱን የመከታተልም የመያዝም ዕድል አለኝ። አንተ ግን ዓይንህ አያርፍም። በመስኮት በኩል ስትመለከት አርፍደው የገቡ ተማሪዎችን አንበርክኮ የሚገርፈውን ዩኒት ሊደር ታየዋለህ። የእያንዳንዱ ተማሪ ጭንቀት ትኩረትህን ይስበዋል። ያኔ መምህሩ የሚናገረውን ነገር ሳትሰማው ያመልጥሃል አለኝ። ብዙ ጊዜ ዓይነ ስውራን ጎበዝ ተማሪዎች የሚሆኑበት ምስጢር የገባኝ ይርዳው ይህን ከነገረኝ በኋላ ነው። በሚቀጥለው ፕሮግራሜ ይርዳው ጤናው ለማመን በሚያስቸግር ሁናቴ ሽልማት ደብቆ ስለተፈጠረው አሰቃቂ ክስተትና ስለ ሌሎቹም ያልተነገሩ አስቂኝ ታሪኮቹ አጫውታችኋለሁ። እስከዚያው ሳይለየን ያቆየን። ሚኒባስ። ባለፈው ፕሮግራማችን የአውቶቡስ ትርጉምን አጫወትናችሁ። ዛሬ ደግሞ የከተማችን ሚኒባስ ታክሲዎች ለምን ሚኒባስ እንደተባሉ እንነግራችኋለን። ፌርማታ ከሚዘሉት የከተማ አውቶቡሶች በባሰ ከሕግ ውጪ ተሳፋሪውን እንደ ሰርዲን ጥቅጥቅ አድርገው በሚጭኑት የሚኒባስ ታክሲዎች የተማረረው ተሳፋሪ ምን የባሰው መጣብን፣ ሚኒባስ መጣብን ብሎ ተማረረና ሚኒባስ አላቸው። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። የይርዳው ጤናው ትውስታዎች በዚህ አላበቁም። ከይርዳው በኋላም ታሪኮች ይቀጥላሉ። የነ ከበደ ሚካኤል፣ የነ ሐዲስ ዓለማየሁ፣ የነ ጸጋዬ ገብረ መድህን፣ የነ ደበበ ሰይፉ፣ የተወዳጁ ጋዜጠኛ የደረጀ ኃይሌ፣ የነ ኃይሌ ገብረ ስላሴ፣ የነ ጎሳዬ ተስፋዬ፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።
የምስራች የኔ ደማቅ ሰዎች ቅጽ 1 ካናዳ በሚኖሩ የትረካ ወዳጆች ታትሟል። ቶሮንቶ የምትገኙ ኢትዮጵያውያን በስልክ ቁጥር 43 7766 24 21 ደውላችሁ ማግኘት ትችላላችሁ። ሁናቴዎች ሲመቻቹ አዲሱ ትውልድ ከታላላቆቹ ስብዕና ይማር ዘንድ የኔ ደማቅ ሰዎች ቅጽ 1 2 እና 3 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ 3ኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።